ስለሚሄድ ይነግረን ነበረ ስለ ክርስትና ማለት ነው። ያው ክርስትና ላይ ያው ታውቂያለሽ የገጠር ሰው ብዙም በእምነቱ ላይ ጠንካራ ባይሆንም ያው እምነቱን የሚያናግረው ነገር ይሄ ነው እንደዚህ ነው ምናምን ይላል። ግን በቃ አባቴ ይነግረኝ ነበረ ቤተክርስቲያን ስለሚሄድ አብሬው ቤተክርስቲያን እንዲሄድ ሁላቸውም ቤተክርስቲያን እንዲሄዱ ምናምን ይነግራቸው ነበር። እና እኔ ደግሞ በምንም ተአምር እሺ አልለውም ነበረ። ግን በጣም ረባሽ ልጅ ነኝ፣ በጣም አደብ የለኝም። ግን ደግሞ ቤተክርስቲያን እንሂድ ሲለኝ በምንም ተአምር እሺ አልለውም ነበረ። እቤቱ ሁላቸውም ተጠምቋል፣ ግን እኔ አልተጠመቅኩም። በሚገርምሽ ነገር ማለት ነው። ሁሌም ቤተክርስቲያን እኔ ሊያስጠምቀኝ እንሂድ ሲለኝ በሆነ ሰበብ እግሬን አሞኛል ወይም ሆዴን አሞኛል መሄድ አልችልም ምናምን እያልኩኝ በቃ አደኩኝ እንደዚሁ እያልኩኝ ማለት ነው። እና የሆነ ጊዜ ላይ ግዴታ በቃ እኔ ማስጠመቅ እንዳለበት እንትና ላይ ማለት ነው። እና ሁላቸውም አንገታቸው ላይ ክር መስቀል ምናምን ያስራሉ፣ ወንድሜም አባቴም ሁላቸውም ማለት ነው። እና በዛ ሰዓት ይሄን ነገር አንገቴ ላይ ያለው መስቀል ሁላ በጣም ይጨንቀኝ ጀመረ። ይሄ ነገር ትምህርት ቤት ላይ እንትን ብዬ ከመጣሁኝ በኋላ ማለት ነው። አንገቴ ላይ የሚታሰረው መስቀል ወላሂ ይልሻለሁ በጣም ይከብደኛል ማለት ነው። የሆነ የሚያንቀኝ ነው የሚመስለኝ እዛው አንገቴ ላይ። ይሄንን ያልኩሽ እንዴት መሰለሽ ትምህርት ቤት ከጓደኞቼ ጋር ያለኝን እንትን ካልኩኝ በኋላ ነው። ይሄ አንገቴ ላይ በቃ የሆነ ይጨንቀኛል፣ የሆነ ጫጫታ ውስጥ ያለሁ ነው የሚመስለኝ። እኔ ብቻዬ መአት ገበያ ውስጥ ያለሁ ነው የሚመስለኝ። በቃ የሆነ ግርግር ውስጥ ማለት ነው። በቃ የሚሰማኝ ስሜት ሌላ ነው። ሰላም አይሰማኝም፣ ደስተኛ አልሆንም። እና የሆነ ጊዜ ላይ አባቴ ቤተክርስቲያን እንሂድ ምናምን ብሎ እሱ የሆነ አቦ የሚባል አቦ ያው ታውቂዋለሽ፣ አቦ ገብርኤል የሚባል ምናምን አለ እና ገብርኤል ነበረ እና ሄደ አባቴ ቤተክርስቲያን ሄዶ ያኔ ገብርኤል ሁላችንም እንሂድ ምናምን ሲል እኔ አልሄድም ብዬ ቀረሁኝ ማለት ነው። እኮ አልሄድም ስል አባቴ በጣም ተቆጣ። አንቺ ከልጆቼ ሁሉ ትለያለሽ፣ በፊት እንዲህ አልነበርሽም፣ አሁን እያደግሽ ስትመጪ ደግሞ አልታዘዝም እያልሽኝ ነው ምናምን እያለኝ ነው ማለት ነው። እና ቤት ውስጥ የማርያም ስዕል የገብርኤል ስዕል ምናምን አለ እንደዚህ ቤት ውስጥ ማለት ነው። ከኛ ጎረቤት ደግሞ ሙስሊሞች አሉ እያልኩሽ ነው፣ ያዥልኝ እዚህ ጋር ማለት ነው። እነሱ ቤት ያለውን እንትንና እኛ ቤት ያለውን ነገር እንትን እልሻለሁና እናም ከዛ አባቴ ቤተ ክርስቲያን ሲሄድ እኛው ልጆች ነን ሁላቸውም እዛ ይሄዱና ለእኔ ከቤተ ክርስቲያን ዳቦ ድፎ ዳቦ እና ወይም ደግሞ ንፍሮ ይባላል ይዞልኝ ይመጣል ማለት ነው። እና ሁሌም ይሰጠኛል የሆነ ወይ አልበላውም እፈራዋለሁ ማለት ነው። በቃ የሆነ እዛ ሄዶ ምን ተደርጎ ነው እያልኩኝ ውስጤ መጠራጠር ጀመረ ማለት ነው። እዚህ ጋር ግን ሙስሊም አይደለሁም ክርስቲያን ነኝ ማለት ነው። ያኔ ሁላችንም ክርስቲያን ነን። እና አባቴ ይሄን ንፍሮ ምናምን አምጥቶ ሲሰጠን እኔ አልበላውም፣ በቃ ይነግረኛል ይሄ እንደዚህ የተደረገ ነው የተባረከ ነው ምናምን እያለ ይሰጠኛል ማለት ነው። እኔ ደግሞ ለአባቴ ጥያቄ መጠየቅ ጀመርኩኝ። እንዴት ነው መባረክ ማለት እንዴት ነው የተባረከው ስለው በቃ እንዲህ ነው የተባረከው ብሎ ያስረዳኛል ማለት ነው። ማለት ነው እቀበለዋለሁ፣ ግን የሆነ ቦታ ቁጭ አደረገውና በዛው እናቴ ወይ ለዶሮ ትሰጠዋለች፣ በቃ ይሁን ትላለች። አባቴ ደግሞ በጣም ይናደድብኛል ይሄን ባለመብላቴ ማለት ነው። በቃ አዋዋልሽ እየተበላሸ ነው ምናምን እያለ እኔን በጣም ይቆጣኝ ጀመረ፣ በጣም ማለት ነው። ብላ ትምህርት ቤትም እንዳትሄጂ በቃ አዋዋልሽ እየተቀየረ ነው ምናምን እያለ ይቆጣኛል። እና ያው አንደኛዋ እህቴ ደግሞ ታናሽ እህቴ ደግሞ ትታዘዛለች ቤት ውስጥ እነሱ ያሏት ነገር ሁሉ ታደርጋለች። እና አባቴ ቤት ውስጥ ቁጭ ብሎ ስዕል አለ የገብርኤል ስዕል ምናምን አለ፣ ሁሌ እሱን ያመሰግነዋል። በቃ ማርያም በቃ እንደዚህ አድርጊ ምናምን እያለ እንትን ይላል። እና እኔ በቃ በዛ ሰዓት ተገርሜ አባቴን እያየሁት ነው ማለት ነው። አባቴ ይሄ እኮ አንደኛ ስዕል ነው እንዴት ግን ሊሆን ይችላል ያልኩኝ የራሴ መጠየቅ ጀመርኩኝ ማለት ነው። እና እንደዚህ በቃ አባቴ መልስ አይመልስልኝም። እንደዚህ ስለው ያ ልጅ አይደለሽ ዝም ብለሽ ደጊ ምን አይነት ጥያቄ ነው የምትጠይቂ ምናምን እያለ እንትን ይለኛል፣ ይቆጣኛል። እና የሆነ ጊዜ ላይ ትምህርት ቤት ሄጄ ከትምህርት ቤት ስመጣ ክርስቲያን አጎት አለኝ እና አጎቴ እነሱ ቤት ምሳ እንትን ብሎ ከልጆች ጋር ምሳ ልበላ ጠራኝና እነሱ ቤት ኮሊደር ላይ የማርያም ስዕል አለ ማለት ነው። የማርያም ስዕል እንዲህ ለብቻዋ መጋረጃ ተደርጎላት ቄጠማ ተጎዝጉዞላት ምናምን ክብሪት እንትን ሻማ ተለኩሶላታል ማለት ነው። እና ሁላችንም ኑ ምግብ ከመብላታችሁ በፊት በቃ እዚህ ጋር ነው ራሴን የቀየርኩት ማለት በቃ ወደ ራሴ
ይሄ ነገር እንደዚህ አይደለም እያልኩኝ ራሴን ወደ ጥያቄ እንዲጠይቀው እያደረገኝ ነው። ትንሽ ያደግም እያልኩኝ በሰልም እያልኩኝ ስለሆነ በቃ ራሴን እየጠየቁት ነው። እና ምግብ ከመመገባችሁ በፊት ኑና ይሄንን ጸልዩ ይለናል ማለት ነው። ሁላቸውም ተነሱ። እዛ ጋር ስዕሉ ጋር ሄደው እጃቸውን ወደ ላይ አድርገው ምናምን ሲል እኔ አልሄድም፣ በፍጹም አልሄድም፣ እኔ አልፈልግም አልኩት። ምን የሆንሽ ነው ሲለኝ እቺ እኮ ስዕል ናት እያልኩት ነው። ስዕል ናት ገበያ ላይ በ2 ብር በ3 ብር አይደል እንደምገዛው እንዴ አጎቴ ለምንድን ነው ይሄ እንደዚህ አድርጊ የምትለኝ አልኩት። በጣም ተቆጣ እንደዚህ ስለው ማለት ነው። ነይ እናትሽ ናትና ተሳለሚያትና ምግብ ቤት ለኝ። እንዴ እናቴ እኮ ቤት አለች፣ እንዴት ሊሆን ይችላል? እኔ እናት 2 እናት የለኝም፣ 1 እናት ነው ያለችኝ፣ እሷም ደግሞ ቤት ናት። እንዴ እኔ እናቴ እሷ ልትሆን አትችልም አልኩት። በሱም በጣም በጣም እንትን አለኝ ማለት ነው። ተቆጣኝ። እንደዚህ አይባልም፣ እንደዚህ ስትይ አባትሽ እንዳይሰማሽ ምናምን ይለኛል ማለት ነው። አይ አይደለም አጎቴ ይሄ እኮ ስዕል ነው፣ ይሄ ስዕል ነው እኮ አይሆንም፣ እንደዚህ አይነት ነገር እንዴት ታደርጋለህ ምናምን እያልኩት ነው። እና ነይ ምናምን ብሎ በግድ ጎትቶ አስገብቶኝ ምንም በቃ ገባሁኝ ማለት ነው። እስቲ ቆይ ብዬ እንዲህ ስዕል ነው ነካሁት። ስዕል ነው ምንድን ነው አታወራም? በቃ ይሆናል አይደለ? ሱብሃን አላህ ብቻ ይገርመኛል። እና አንዳንድ ጊዜ ያለማወቅ የምናደርጋቸው ነገሮች አሉ። እና እቺ ስዕል አንደኛ ራሷ ማዳን አትችልም፣ ሁለተኛ ደግሞ አስበሽዋል እዛ ጋር ሻማ የተለኮሰ ሻማ ነዶ ቢቃጠል ኑ አድኑኝ ማለት አትችልም። እንዴት በቃ እያልኩኝ የራሴ ጠየቅኩኝ ማለት ነው። አጎቴ አረጋግቶኝ ምናምን ወደ ቤት ሄድኩኝና በቃ እናቴ እቺ ልጅ የሆነ ነገር እንትን ብላለች፣ በቃ ሐኪም ቤት ወይ ደግሞ ያው ስትታመሚ ወደ ቤተክርስቲያን የምትወሰጁ ታውቂያለሽ፣ ያው በክርስትና ማለት ነው ጸበል ምናምን ይባላል ማለት ነው። እና አባቴ በቃ ታማለች እና ቄስ እንትን ብለን ወደ ቤተክርስቲያን መውሰድ አለብን ምናምን ይላል። እና እንደዛ ሲል ደግሞ በጣም የሆነ በእኛ ሰፈር ላይ በጣም ሃይማኖቱ በጣም ጠብቅ ያለ ሰውዬው አለና እሱ መጣና የሆነ የሚባል ነገር አለ፣ ጸበል ረጨብኝ ምናምን፣ እቺ ልጅ እየታመመች ነው፣ እያደገች ስትመጣ እየተቀየረች ነው ምናምን ማለት ጀመረ ማለት ነው። እና አይ እንደዛ ካልሆነ በቃ ልጄ ወደ አዲስ አበባ መሄድ አለባት፣ እንዲህ የሆነችማ ከኛ ጋር አትቆይም ምናምን እያለች በቃ እናቴ እንትን ትላለች። እናት ታውቂያለሽ፣ ለልጇ ትጨነቃለች። የሆነ ታማለች ወይም ደግሞ የሆነ ነገር ሆናለች፣ ያው መቼም ታውቂያለሽ ወይ ተላክፈዋታል ነው የሚሉሽ ማለት ነው እንደዚህ ስትይ። እና የሆነ ሰዓት ላይ እህቴ ያው ነግሬሻለሁ ቅድም፣ እህቶቼ ወንድሞቼ አዲስ አበባ ሄደዋል ብዬሻለሁ። እዛ ሰው ቤት ምናምን ተቀጥሮ ነው የሚሰሩት። እናም በዛ ሰዓት በቃ አጎቴ እንደዛ ሆኖ እኔ ወደ ቤት ተመለስኩኝና አባቴ የተፈጠረው ነገር አጎቴ ለአባቴ ነገረው ማለት ነው። እና እኔ አባቴ በጣም ገረፈኝ። በቃ እንዴት እንደዚህ ትያለሽ? እቺ ማለት እመቤታችን ናት ምናምን እያለ በቃ በጣም እንትን ይላል ማለት ነው። እቺ ማለት እናትሽ ናት፣ እቺ ማለት እንዲህ ናት፣ ተይ እንዲህ አይደረግም ምናምን እያለ ኦልሞስት በዛ ሰዓት ላይ በጣም ትንሽ ልጅ ነኝ ይሄ እንትን ስል ማለት ነው። እና ነው አይደለም አባዬ እንደዚህ እኮ አይደለም፣ ይሄ እኮ እስቲ ና ንካው አልኩት። አንተ እስቲ ና ንካው፣ ስዕሉን ንካውና ካወራች አዎ እናቴ ትሆናለች። ግን እኮ አታወራም አልኩት። አታወራም እኮ ራበኛ አትልም፣ እንደኛ የሆነ ነገር ቢፈጠር እኮ እንዲህ አትልም፣ ስዕል እኮ ነው አልኩት። ገበያ ላይ እኮ በ2 ብር እኮ በ3 ብር ትገዛዋለህ አባዬ፣ ለምንድን ነው እንደዚህ የምትለኝ ምናምን የምትለው ምናምን አልኩት። እና በቃ አባቴ ግራ ተጋባ ማለት ነው። እና ጎረቤት አሉ፣ መስቀል ይመጣል ታውቂያለሽ፣ አረፋ አለ፣ መስቀል አለ ማለት ነው። እና በዛን ጊዜ ላይ መስቀል በዓል ነበረ ማለት ነው። እና ጎረቤታችን ትልቅ አባቶች አሉ። እንደዚህ ሲሆን በቃ ኑ እኛ ቤት ትምጣ ምናምን ብሎ እኔ ቤት አላድርም አልኩኝ። እና እንዲህ ኮጋሮ በኩል የሆነ የተቆረጠ ዛፍ ላይ አለ። በቃ አባቴ በጣም ሲቆጣ እኔ እዚሁ ላይ ወጥቼ ነው ማድረው፣ ቤት አላድርም አልኩት። እምቢ ብዬው ወጣሁኝ ማለት ነው። እናቴ እኔን ፍለጋ ወጣች። እዛ እንትኑ ላይ ያው መቼም ልጅ ስትሆኚ የሆነ ዛፍ ላይ ለመንጠልጠል በጣም ይቀልሻል ማለት ነው። ዛፉ ላይ ወጥቼ አልወርድም አልኩኝ። እዛ ዛፉ ላይ በቃ አባቴ እንዲህ ስለሚቆጣኝ እዚሁ ላይ ነው ማድረው ምናምን አልኩት። እናቴ ለምናኝ
በቃ ሂጂ እሺ እነ ከጎረቤቶች ያሉት አሉ እነሱ ቤት ሂጂና አባትሽ ሲረጋጋ ትመጫለሽ ምናምን ብላኝ አለችኝ። እና እነሱ ቤት ገብቼ ወላሂ ይልሻለሁ እኛ ቤት ማለት ነው 4 ነን። 4ታችንም ግን ገበያ በዩ ገበያ በቃ የሆነ ጭንቀት ያለው ጭንቀት ማለት ነው። የሆነ በቃ ረብሻ የሆነ እንዴት ነው ገበያው ስትሆኝ እኮ አትደማመጭም። እና ጎረቤቴ ደግሞ ሲሄድ ማለት ነው ምንም ረብሻ የለም፣ ጫጫታ የለም፣ ሰላም ነው ያለው። በዛ ሰዓት ላይ ቁርአን ምን እንደሆነ አላውቅም። እና አባትየው ቁጭ ብሎ እንደዚህ አስታውሳለሁ ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር እያለ እንትን ይላል ማለት ነው። ቁጭ ብሎ በሰገደበት ዚክር ያደርጋል። እና እነሱ ቤት ያለው ሰላም ደስታ የሆነ በቃ ደስ ይላል። አትውጡ ነው የሚለው እዛ ቤት ማለት ነው። በቃ ራሴ እነሱ ቤት ስመጣ እንደዚህ አይነት ደስታ አለ፣ እኛ ቤት ደግሞ እንደዚህ አይነት ረብሻ አለ። ለምንድን ነው ግን ያልኩኝ ራሴ እንትን አልኩኝ። እኔ ብቻዬ ሲሆን ደግሞ የሆነ በቃ የሀገር ሰው ሆኜ መሄድ ነው የሚመስለኝ ማለት ነው። የሆነ በቃ ከጎኔ ከኋላዬ ሰው ያለ ነው የሚመስለኝ ረብሻው ማለት ነው። ግን በቃ ይሄ ነገርማ እያልኩኝ በቃ እያደግኩኝ ስመጣ ያው ታውቂያለሽ እድሜ እያደግሽ ስትመጪ ብዙ ጥያቄ የሚሆንብሽ ነገር አለና በዚህ መሀል የኛ ጎረቤት ያሉ ሰውየው እንደዚህ ነው ልጄ፣ ቀስ በይ፣ አባትሽን እንደዚህ በይ፣ ታዘዣቸው፣ እናትሽንም እንዲህ ብለሽ እንዲህ በያቸው ምናምን እያለኝ በቃ እሳቸው ይነግሩኛል ማለት ነው። እና ያኔ የመስቀል በዓል መጥቶ እኛ ቤት በሬ ይታረዳል። ያኔ በቃ የክርስቲያን ስጋ ከልጅነት አልበላም ማለት ነው። እኛ ቤት የክርስቲያን ስጋ አልበላም እና ታርዶ ስጋ እንትን ሲባል እኔ አልበላም አልኩኝ ማለት ነው። ሁሌም እናቴ አይቤ ወይ እንቁላል ነገር ነው የምትሰጠኝ። ያው ስለ ስጋው ያው አለርጂ ካለባት ወይ በዚህ ነገር ነው የማትበላው ምናምን ብላ ያልፉኛል ማለት ነው። ግን በቃ ይሄ ስጋ ከልጅነቴም ጀምሮ የሆነ ይቀፈኛል ውስጤ ላይ ማለት ነው። በቃ እንደዛው በጣም የሚያስጠላ ህይወት ላይ ሆኜ የራሱ ስጋውን አልበላውም፣ ይቀፈኛል ማለት ነው። የሆነ በቃ እንዴት ነው የሚዘገንንሽ ነገር እኮ ያስመልስሻል እና የሆነ ይዘገንነኛል ስጋው ማለት ነው። እና ግን እነሱ መስቀል መጥቶ አልፈው ከዛ በኋላ ደግሞ የሙስሊሞች አረፋ ይመጣል ማለት ነው። የሙስሊሞች አረፋ ሲመጣ አረፋ ላይ የሙስሊም ስጋ አበላለሁ፣ የክርስቲያን ስጋ ግን በፍጹም አንቺ ለምን አትሞችም እኔ አልበላም። እና በዚህ በጣም ይገረማሉ ቤተሰቦቼ ማለት ነው። የክርስቲያን ስጋ አትበላም፣ የሙስሊም ስጋ ግን ትበላለች። በቃ ሁሌም አረፋ ሲመጣ ነግሬሻለሁ፣ እናቴ ሰለምቴ ናት ብዬሻለሁ። እንትን ካፊር ሙስሊም ነበረች፣ ካፊር ሆና ነው አባቴን ያገባችው ብዬሻለሁ። እና የእናቴ ቤተሰቦች እንዳለ ሙስሊሞች ናቸው። ከአጎቴ ቤትና ከጎረቤት ነበረ የሙስሊም ስጋ የምታመጣልኝ ማለት ነው። እና በዚህ መሀል ታላቅ እህቴ አዲስ አበባ ሄዳለች። ያው አዲስ አበባ ናቸው ያሉት ማለት ነው። አጋጣሚ እሷ ያው የትዳር ነገር አለና የሁላችንም ታላቅ ነች። አዲስ አበባ ላይ ስራ ትይዛለች። ስራዋን እየሰራች የሆነ ሰው ለትዳር ይፈልጋታል ማለት ነው። ለትዳር ይፈልጋታል እና ደግሞ በዚህ ሰዓት አባቴ ክርስቲያን ነው፣ ኒካ ማሰር አይችልም። በቃ በእኛ ቤተሰብ የሆነ ማንም ሰው ኒካ ማሰር አይችልም። እና እህቴ የራሱ ክርስቲያን ናት ማለት ነው። ግን ደግሞ ክርስቲያን ናት፣ እሱን ሰልማ ማግባት ፈለገች ማለት ነው። ሙስሊም ሆና ለማግባት እሱን ፈለገች። እና አጎቴ ምናምን አወሩት፣ ታላቅ የአባቴ ታላቅ ወንድሙ አለና እሱን ምናምን አወሩት ኒካህ ለማሰር ማለት ነው። እሷ ባንዴ ምንም አላለችም፣ ወደዚህ ምናምን አላለችም። ለትዳር ጠየቃት። የሆነ ሰዓት ላይ የሆነ ቀጠሮ ምናምን ተባለ። ወደ አጎቴ ጋር ሽማግሌ ተልኮ እሺ ያለች እሷ ማለት ነው። እና በቃ ከኛ ቤት በቃ አባቴ እህትሽ እኮ ሙስሊም ልታገባ ነው ሲል በቃ ተይኝ፣ የተሰማኝ ደስታ አጠይቅኝ ውስጤ ላይ ማለት ነው። አላስፎገርኩም ግን ማለት ነው። ጓሮ ላይ ወጥቼ በቃ እደሰታለሁ። በቃ የሆነ ሙስሊም ታገባለች ሲል ማለት ነው የሌለ ደስታ ውስጥ ነው የገባሁት። እሷ ሙስሊም ታገባ ነው ሲባል እና እናቴ ትመጣና በቃ እኔ ስታይኝ በጣም ትገረማለች። የሆነ ስስቅ ብቻዬ ስደሰት በቃ እውነትም እቺ ሴጣን ይዘዋታል ነው የምትለኝ ማለት ነው። ሴጣን ይዘዋታል፣ እቺ ልክ አይደለችም ነው የምትለኝ። እና የሆነ ሰዓት ላይ ልጅ ያለችኝና አቤት አልኳት። ምን ይሆንሽ ነው ሁሌ ብቻሽ ትስቂያለሽ፣ ታለቅሻለሽ፣ ምንድን ነው ስትለኝ እንዴ እህቴ እኮ ሙስሊም ልታገባ ነው አልኳት።
እና አንቺ ሙስሊም በማግባቷ ደስተኛ ነሽ ስለኝ፣ እንዴ አዎ አልኳት፣ ባንዴ ማለት ነው። አዎ አልኳት። እህ አንቺ ለካ ከዚህ በፊት እንደዚህ ያልሽን እኛን ሳትነግሪን ከጓደኞችሽ ጋር አንቺ ሙስሊም ሆነሽ የሙስሊም ስጋ ማትበይው አለችኝ። አረ አይደለም እኮ እናቴ አልኳት። ማይልኝ አለችኝ። እስቲ እግዚአብሔርን በይ ማይልኝ አለችኝ። እናቴ ኧረ አይደለም እኮ አንቺ ተሳስተሽ ነው እንደዛ አይደለም አልኳት። ማልኩላት እና ለምንድን ነው የክርስቲያን ስጋ አልበላም የምትይኝ? ለምንድን ነው ቤት ውስጥ እንደዚህ አይነት ባህሪ የምታሳይን? አሁን ስታድጊ ደግሞ ለየት ያለ ባህሪ አምጥተሻል አለችኝ ማለት ነው። አይ አይደለም እኮ እናቴ በቃ አለ አይደለ አባቴም እናንተ የምታረጉት ድርጊት እኮ ጥሩ አይደለም አልኳት። እና የሆነ እንደዛ ስላት ያው ኢየሱስ ነው የምንለው እኛ በሰዓቱ። ኢየሱስ እኮ እንደዚህ ነው ጌታችን ነው፣ እኛን እንደዚህ ያደርጋል፣ እኛን እንዲህ ያደርጋል ምናምን እሱን እንለምነዋለን እያለች በቃ ይሆናል አይደለ አንገቷ ላይ ያለው መስቀል እንትን ትላለች ማለት ነው። በቃ እንደዚህ ስትለኝ ደግሞ መልሼ መረበሽ ጀመርኩኝ። በቃ አሁን እሷ ታላቅ እህቴ ናት። እሷ እኮ ያለችው አዲስ አበባ ነው። አሁን እኔ ያለው ደግሞ እዚህ ነው። አሁን እሷ ጋር ሊሄድ ራሱ ብላችሁ እሺ አይሉኝም። በቃ እያልኩኝ በጣም ጭንቀት ውስጥ ገባሁኝ ማለት ነው። እና እንደዛ ሲሆን ሶሪ እሺ፣ አንዳንዴ ያው ስታስቢው ባይተናነቃልና ብቻ አልሐምዱሊላህ። እናም በቃ የሆነ ውስጤ በጣም ይረበሻል። በቃ እነሱ እዚህ አሁን ልሂድ ብል እኔ ልጅ ነኝ አይሰጡኝም፣ ብቻዬን አልሄድም ምናምን እያልኩ ነው። እና በመሀል